ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የልጆች ስናክ ለትምህርት ቤት የሚሆን ስናክ ነው። ቀለል ያለ እዚህ ጋር የተጠቀምኩት ምንድነው ድንች 3 ፍሬ ድንች፣ ካሮት 2 ፍሬ እና ብሮኮሊ ተጠቀምኩኝ እና እፈቀፍቀዋለሁ። ከዛም በኋላ እንደዚህ እንደምታዩት ይፈቀፈቅና እናንተ ያላችሁን አትክልትም መጨመር ትችላላችሁ። በተጨማሪ ዝኩኒ ካላችሁ ዝኩኒም እንደዚሁ የምትፈልጉትን አይነት አትክልት መጨመር ትችላላችሁ። ከዛም ከተቀፈቁት በኋላ ያላችሁ ይሄንን ይመስላል። ያው እንደምትፈልጉት መጠን በዛ ማድረግም ትችላላችሁ። እኔ ያው አነስ ነው ያደረኩት። ከዛም እንደዚህ መጥበሻ ላይ አንድ ሽንኩርት ከትፌ እንደዚህ እያቁላላሁት ነው። ጠበስ ታደርጉታላችሁ ሽንኩርቱን ትንሽ። ከዛም ትንሽ ሲጠበስልን እነዚህ አትክልቶቹን እናደርጋቸዋለን። አትክልቱን እንጨምራለን። ሁላችሁ እየተቆላላ ነው በደንብ ሲቆላላልን። ከዛ ትንሽ ጨው እናደርጋለን ሳይበዛ። እንዲሁም ቆንጆ በርበሬ ለማጣፈጥ ትንሽ እናደርጋለን። ይኸውላችሁ መልኩም እንደዚህ ይመስላል። እንደዚህ ሲጠብሱት ከዛም አወጣዋለሁ። ትንሽ ከጠበስኩት በኋላ ለምን ኦቨን ውስጥም ስለማስገባው ይበቃዋል። ከዛም ትንሽ ቀዝቀዝ ካለ በኋላ ወጥቶ አንድ እንቁላል አረኩበት። እናንተ እንደ ብዛቱ ነው። ብዙ ከሆነ 2 እንቁላል። ከዛም ዱቄት ይኸውላችሁ ግማሽ የውሃ ብርጭቆ ያህል ዱቄት እያየን ነው የምናደርገው። በአንዴ አናደርግም። ሁሉ ነው እያዋህድን እያየን ዱቄቱን እንጨምራለን።
ከዛም እንደዚህ በደንብ ካዋሃድ ነው በኋላ ፓውደር ቤኪንግ ፓውደር ትንሽ ግማሽ የማንኪያ ያህል እናደርጋለን። የሾርባ ማንኪያ ግማሽ የሾርባ ማንኪያ ማለት ነው እናደርግና እንቀላቅለዋለን። ሁላችሁ ሲቀላቀል እንደዚህ ይህን ይመስላል። ከዛም ቀላቅለን ከጨረስን በኋላ ወዴት ነው እናድርገው? ፓትራችን ላይ እናደርጋለን። ይሄ ያው አፍል መስሪያው አይነት ፓትራ ያው ለልጆች ሲሆን ያው ደስ ብሏቸው እንዲበሉ አነስ እንዲልልን በዚህ እናደርገዋለን። ሁላችሁ በማንኪያ እየወጣን ከዛም ፓትራው ላይ እናረጋለን ማለት ነው። ከፈለግን ፓትራው ላይም የዋፍል መስሪያው ፔፐሩን ወረቀቷን ማድረግ እንችላለን። ከሌለንም ደግሞ እሱ እንደዚህ ማድረግ እንችላለን። ከዛም ይሄን ይመስላል። ይሄን ኦቨን ውስጥ አሁን ለ20 ደቂቃ ያህል በ200 ዲግሪ ያበሰልኩት። ይሄን ይመስላል። ሲወጣም ካለሩ እንዲ ጎልደን ነገር ሲሆንልን እናወጣዋለን። በደንብ በስሏል ማለት ነው። ከዛም ይወላችሁ እኔ ለልጄ የምሳቃው ላይ ዛሬ ማድረግለት ይሄንን ነው እና በጣም ነው የሚጣፍጠው። ሞክሩት እናንተም። ይወላችሁ ኦሬንጅ አረግለታለሁ እዚህ ጋር ኩኪስ አነስ ያለ አርጌለታለሁ። የዚህን ኩኪስ ረሲፒ ከፈለጋችሁ እንሰራላችኋለሁ። ከዛም ይሄን አረግለታለሁ። ቀለል ያለ ለስናክ ይሆነዋል ማለት ነው። እናም ወዶት ነው የሚበላው። እናም ጤናማ የሆነ ነገር ስለሆነ እናንተም ሞክሩት። አሪፍ ነው። ከውጭ ከምትገዙ ቤት ውስጥ እንደዚህ ብትሰሩ ሞር አሪፍ ነው ለልጆች። ይኸውላችሁ ውስጡም ይሄንን ይመስላል። በጣም በስሏል። አሪፍ ነው። እናም አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ እያረጋችሁ ባይ